والصلاة والسلام على من أرسله الله رحمة للعالمين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، اللهم وفقنا لكل خير وجنبنا كل شر. اللهم اجعلنا هداة مهتدين غير ضالين ولا مضلين ينكن. إخواني في الله، عند تلمدوا بيكن واتاجر يهون وحديثوችን ይዤ የመጣሁ ነኝ። አልሐምዱሊላህ ረቢል ዓለሚን። የዛሬ ሐዲሳችን የመጨረሻው ሐዲስ ይሆናል። መቶ ስለሞላን ኢንሻአላህ። السم عن ابن مسعود رضي الله عنه عن النبي صلى الله عليه وسلم أنه كان يقول: اللهم إني أسألك الهدى والتقى والعفاف والغنى. رواه مسلم. حديث هنا ابن مسعود عبد الله بن مسعود رضي الله عنه تلك صحابي ብዙ ጊዜ ነው ታሪኩን ያሰለፍነው። رضي الله عنه عن النبي صلى الله عليه وسلم ከነቢያችን አውርተው ነቢያችን عليه الصلاة والسلام ሰላምና ሰላም ከአላህ سبحانه وتعالى እሱ ላይ ይወርድና أنه كان ነቢያችን ሆነዋል يقول የሚለው ማለት اللهم إني أسألك الهدى ጌታዬ ወይ እኔ ለምንሃለሁኝ الهدى ትክክለኛ መንገድ ማምራትን እለምንሃለሁ፣ ትክክለኛ መንገድ ላይ አድርገኝ። ወቱቃ እንደዛው አንተን መፍራት እለምንሃለሁ ስጠኝ። ወልዓፋፈ እንደዛው ከሐራምም ራሴን ችዬ መወገድን አግዘኝ ስጠኝ። ወልጊና እንደዛው ሀብትም እለምንሃለሁ ስጠኝ። ረዋሁ ሙስሊም። ሐዲሱ ሙስሊም ነው የዘገበው። ይህ ሐዲስ ላይ ነቢያችን ዓለይሂ ሰላቱ ወሰላም አላህን ሱብሓነሁ ወተዓላ ይለምናል አራት ነገራቶች። አንደኛ አልሁዳ ትክክለኛ መንገድ መያዝ በችሎታችን አይደለም፣ የአላህ ስጦታ ነው። ስለዚህ ነቢያችን ዓለይሂ ሰላቱ ወሰላም አላህን ይለምናል ትክክለኛ መንገድ ላይ ሆኖ አሁንም ደግሞ ትክክለኛ መንገድ ላይ እስከ መሞት ድረስ ያአላህ ወፍቀኝ ማለት ነው። ትክክለኛ መንገድ ማለት ቁርአንና ሐዲስ ነው። አላ ፈህሚ ሰለፊል ኡማ ሰሃቦችና ታቢዎች እንደተረዱ እኛም እነሱን ተከታትለን የኛው መንገድ መያዝ ይሄ ሁዳ ማለት ይሄ ትክክለኛ መንገድ። ትክክለኛ መንገድ የተወፈቀ ሰው አላህ የወፈቀው ሰው አዱንያም አኺራም ላይ ጥሩ ይሆናል፣ እንደዛው ጥሩ ያገኛል። ስለዚህ ሁላችንም አላህን መለመን አስፈላጊ ነው። ሁለተኛ የነቢያችን ልመና ከአላህ ስብሓነሁ ወተዓላ ምን ነበረ? ወቱቃ አላህን መፍራት። አላህን መፍራት ግዴታ ነው፣ አስፈላጊም ነው። አላህ ስብሓነሁ ወተዓላ አስፈሪም ነው። እንደዛው ሆኖ ግን ማንም ሰው በችሎታው ሙእሚን መሆን አይችልም አላህ ካልወፈቀ። እንደዛው ሙእሚን ሆኖ መሞትም አይችልም አላህ ካልወፈቀ። ስለዚህ አቱቃ አላህን መፍራት ንግግራችን ላይ፣ አላህን መፍራት እንደዛው ስራችን ላይ፣ ሌሊትም ቀንም ከህዝብ ጋር ስንሆንም ለብቻም ስንሆን ሁሌ አላህን መፍራት አስፈላጊ ነው። እንደዛው ደግሞ አላህን ሱብሓነሁ ወተዓላ መለመን አስፈላጊ ነው። ሶስተኛ የነቢያችን ዓለይሂ ሰላቱ ወሰላም ልመና ወልዓፋፍ ከሐራም ከመጥፎ ነገር ራሴን ጠብቅልኝ ያ አላህ ብሎ ይለምናል።
ሐራም ብዙ ነገር ነው። አላህ ካልወገደን አላህ ስብሓነሁ ወተዓላ ችሎታ ሰጥቶን ከሐራም ካስራቀን ሁላችንም ሐራም ውስጥ መውደቅ ቀላል። ስለዚህ አላህን ስብሓነሁ ወተዓላ መለመን ጥሩ። ያ አላህ አስአሉከ አልዓፋፍ ፊ ቀውሊ፣ መጥፎ ነገር ከማውራቴ፣ እንደዛው መጥፎ ነገር ከመስራቴ፣ እንደዛው መጥፎ ነገር ከማሳብ አላህ ወግደኝ ማለት ነው። እኛም እንደዛው ሁሌ ዱዓ ማረግ አስፈላጊ ነው። አይ አልሐምዱሊላህ እኔ ቁርአን እየቀራው ነኝ ወይ ሸሪዓ እስልምናን እየተማርኩ ነኝ ወይ ደግሞ አልሐምዱሊላህ ሰለፊ ነኝ ሳይሆን ያ አላህ ጌታዬ ወይ ወፍቀኝ ብለን ሁሌ ዱዓ ማረግ አስፈላጊ ነው። አራተኛ የነቢያችን ዱዓ እዚህ ሐዲስ ላይ ያለው ወልጊና፣ አላህ ስብሓነሁ ወተዓላ ሀብት ከአላህ ይለምናል። የአላህ ሀብት ስጠኝ። ሀብት ማለት ብዙ ንብረት ሰብስቦ ቁጭ ማለት አይደለም። ይህ ብቻ ሳይሆን ሀብት ማለት እንዳሳለፍነው ሌላ ሐዲስ ላይ የልብ ሀብት ነው። አንዳንድ ሰዎች ብዙ ንብረት እያሉ ሁሌ ለዱንያ ይጓጓሉ። ይህ ሀብት አይደለም፣ ይህ መጥፎ ነው፣ ይህ በሽታ ነው። አንዳንድ ሰዎች ግን ትንሽ ንብረት እያለው ግን ለአኺራው ያስባል፣ በቂ ሆኖለት ይገኛል። ለምን? ለዱንያ ጉጓ የለውም ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ ሁሉም ነገር እጁ ላይ ነው ያለው፣ ከሱ መለመን አስፈላጊ ነው። ከሐዲሳችን የምናገኘው ወይ የምንማረው አንደኛ ሰሓቦች ረድዋኑላሂ ዐለይሂም የነቢያችን ንግግርና ስራውን በተግባር ይማራሉ ማለት ከሐዲስ እናገኛለን። ለምን? ሰምቶ አላሳለፈም፣ ሰምቶ ሌላውን አስተማረ። ሁለተኛ ከሐዲሱ የምናገኘው ነቢያችን ዐለይሂ ሰላቱ ወሰላም ወንጀሌ ተዘርዞልኛል ብሎ ቁጭ አላለም፣ ሁሌ አላህን ይለምናል ማለት ከሐዲሱ እናገኛለን። ሶስተኛ ነቢያችን እንደዚህ ዱዓ ሲያረግ እኛ ከዛ የበለጠ ዱዓው ለእኛ አስፈላጊ መሆን ከሐዲሱ እናገኛለን። አራተኛ ከሐዲሱ የምናገኘው ሁሉም ነገር የአላህ እጅ ላይ መሆን ከሐዲሱ እናገኛለን። ሁሉም ነገር ከአላህ እጅ ነው ሱብሓነሁ። አምስተኛ ከሐዲሱ የምናገኘው አላህ ሱብሓነሁ ወተዓላ ለሁሉም ሰው ሂዳያ አልሰጥም፣ የፈለገውን ሰው ሂዳያ ይሰጠዋል ማለት ከሐዲሱ እናገኛለን። እንደዛው ስድስተኛ ከሐዲሱ የምናገኘው እነኚህ በሙሉ አስፈላጊ መሆን፣ ሁዳ ትክክለኛ መንገድ ላይ መሆን አስፈላጊ ነው። አንድ ሰው አላህን የሚፈራ ሰው መሆን አስፈላጊ ነው። እንደዛው ከሐራም የተወገደ ሰው መሆን አስፈላጊ ነው። እንደዛው ሀብት ያለው ሰውና ወይ የልብ ሀብት ያለው ሰው መሆን አስፈላጊ መሆን ከሐዲሱ እናገኛለን። የዛሬ ሐዲሳችን ይሄ ነው። እንዳልነው ከአንድ እስከ 100 ሐዲስ አልሐምዱሊላህ ዛሬ አጠናቅቀናል። ለራሴ ነው ከዚህ ከዛ ሰብስቤ ያረኩት። ኢንሻአላህ አንድ ቀን ክታብ ሆኖ የሚለጠፍበት ቀን አላህ ይወፍቅና ስለ ይሄ ወይ ስለ አጫጭር አሐዲሶች በዚሁ እናበቃለን። መቀጠለው ደርስ ኢንሻአላህ እስከምንገናኝ አስተውዲዑኩም አላህ ዲነኩም ወአማነተኩም وخواتم أعمالكم. اللهم وفقنا في القول والعمل وجنبنا الخطأ والزلل إياكم. جزاكم الله خيرا وبارك الله فيكم، وصل اللهم وسلم على نبينا محمد
وعلى آله وأصحابه أجمعين. والسلام عليكم ورحمة الله وبركاته.